ሰላም ጤና ይስጥልኝ ውድ የኢትዮ ሪል ስቴት ተከታታዮች፣ ዛሬ በመግቢያችን እንዳሳወቅ ነው የኢትዮጵያን የሪል ስቴት ገበያ ሁኔታ እንደሚከተለው እናቀርባለን። አብራችኑ ነው። አሁን ላይ በኢትዮጵያ ሪል ስቴት ገበያ ውስጥ ምን እየሆነ ነው? የሲሚንቶና የብረት ዋጋ ሰማይ መንካት፣ የኮንስትራክሽን እቃዎች ዋጋ በየቀኑ መጨመር አልሚዎችን ብቻ ሳይሆን ገዢዎችንም ፈተና ውስጥ ጥሏል። የዲያስፖራው ፈተናዎች። ዲያስፖራዎች ላይ በተደጋጋሚ የሚፈጸሙት ዋና ዋና ስህተቶች እና ማጭበርበሮች ከዚህ በመቀጠል የምናቀርብ ይሆናል። የመጀመሪያውና ዋነኛው ነገር በወረቀት ላይ ያለ ቤት በቆንጆ የስሪዲ ምስልና ቪዲዮ ማስታወቂያ ሰዎችን ማሳመን። ገንዘብ ከተቀበሉ በኋላ ግን ግንባታው ዓመት ይፈጃል ወይም በጭራሽ አይጀመርም። በሁለተኛ ደረጃ የውል ስምምነት ማታለል። ዋጋ በየጊዜው በግሽበት ምክንያት ይጨምራል የሚሉ አንቀጾችን በስምምነቱ ውስጥ በስውር ማስገባት። በሶስተኛ ደረጃ ያልተጣራ ካርታ እና ባለቤትነት። መሬቱ የካርታ ችግር ያለበት ወይም በባንክ የተያዘ መሆኑን ሳይናገሩ መሸጥ። መፍትሄና ጥንቃቄዎች። እንግዲህ እውነታዊ ከሆነ ዲያስፖራው እንዴት ራሱን መጠበቅ አለበት? በአካል ወይም በታመነ ህጋዊ ወኪል ማረጋገጥ፣ በቃላት በቪዲዮ ብቻ አለማመን፣ የህግ ባለሙያ ማሳተፍ፣ የውል ስምምነቱን ከመፈረማቸው በፊት የህግ አዋቂ እንዲመረምረው ማድረግ፣ የአልሚው ታሪክ ወይም ባክግራውንድ ማወቅ፣ ከዚህ ቀደም የገነባቸው ቤቶች በሰዓቱ አስረክቧል ወይ የሚሉ ጥያቄዎችን ማንሳት። ወገኖቼ፣ በላብ ያገኛችሁትን ገንዘብ ለፍሬ ለማብቃት ጥንቃቄ ማድረግ ወሳኝ ነው። ሀገራችን ላይ ኢንቨስት ማድረግ ጥሩ ነው፣ ነገር ግን በጥናትና በጥንቃቄ ሊሆን ይገባል። በነገራችን ላይ እኛም ከዚህ ጋር ተያይዞ ለሚመጡት ማንኛውም አይነት ጥያቄ የማማከር አገልግሎት እንሰጣለን። በስክሪኑ ላይ በምታዩት ስልክ በ0972987781 ዋትሳፕ ላይ ኮንታክት ማድረግ ትችላላችሁ። እናመሰግናለን።